ለኤክሶደስ ጌታሁን ልኬለታል። ለዳዊት ቸርነት ዳዊት ቸር በዚህ አጋጣሚ በዛ ውስጥ ማሲንቆ ታፍና ለመተንፈስ እየጣረች ኮዚ የሆነ ቫይብ ነገር አለው። መጀመሪያ ላይ የሆነ የተኛ ሰው ትዝታ ያለው ሰው የሆነ ትዝታ ያሳለፈ ሰው ማታ ላይ ስትሪት ወክ ምናምን እያደረጋችሁ ልታዳምጡት የምችሉት አይነት የሙዚቃ አይነት ነው። ወትስ ጉድ ዩቲዩብ እንግዲህ የዛሬው ቪዲዮን ተምኔል ላይ እንደተመለከታችሁት ከዓመት በፊት ለቅቄ በነበረው ኢፒ ላይ የተወሰኑ ሪፍሌክቲቭ የሆኑ ጥያቄዎችን አዘጋጅቻለሁ። ሙዚቀኞች ስፔሻሊም የሙዚቃ አድማጮች ትወዱታላችሁ ብዬ ተስፋ አደርጋለሁ። ይህን ቪዲዮ ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ the first question is what was the first inspiration for this EP and the message they hold behind their names ይላል። የመጀመሪያው ኢንስፓይሬሽኑ የነበረው ምንም አይነት ኢንስፓይሬሽን እየሞከርኩኝ ነበር እንዲ ኤፍኤል ዩቲዩብ ቱቶሪያሎች እና ሳይመን ሰርቪዳን ምናምን ነገር እያየሁኝ እየሞካከርኩኝ ነበርና ዩዥዋሊ እኔ ምንድነው ኪቦርድ ላይ ድራም እጫወታለሁ። ድራም ፓተርን መስራት የሚመቸኝ እኔ እዛው ኪ ላይ ነው እንጂ መስራት የሚመቸኝ እንደዚህ በፓተርን እዛው ኤፍኤል ላይ ባለው ኪ እያስገባው ስኔሩ ምናምን እያስገባው እንዲ ፓተርን መፍጠር አይመቸኝም። ለዛም ነው በጣምም ቢሃይንድ ማለት 10ኛ ክፍል አካባቢ ነበር ኤፍኤል ስቱዲዮ የመጀመሪያ ቢቴን የሰራሁት። ብቻ ሎንግ ስቶሪ ሾርት ምንድነው ዩቲዩብ ላይ ቱቶሪያል እያየሁኝ ነበር ያን ድራም ፓተርን ማምጣት ሬጌቶን ነበር ጉስፓምፕ የምትለዋን ትራክ ከዛ በኋላ something felt good ከዘኔም ነበር ምናምን ነገር ዝም ብዬ የሆነ ሜሎዲ ነገር አስገባውበት በዚ የሰራሁት እቺኛዋን ላፕቶፕ በመጠቀም ነው። ምንም አይነት የዛን ጊዜ ሚዲያ አልነበረኝ። እዚሁ በአንዲት ላፕቶፕ 4 ትራክ የሰራው በኋላ ትንሽ ኢንተረስት ልኩኝ ትንሽ ቆየሁበት ምናምን ነገር ስቲልም እንደዚህ ጥርት ያለ ስራ አይደለም የሚሰራውት። በተለይ ሚክሲንጉ በጣም አስቀያሚ ነው። ግን ስቲል የሙዚካል ሐሳቡና ደግሞ የመጀመሪያም ስራ እንደመሆኑ መጠን እንዴት ተሰራ የሚለውን ነገር ሪፍሌክት ለማድረግ ነበር። something revolving around music አዳምጥ ነበር። የሆነ ስለ ሙዚቃ ጋር የተገናኙ ነገሮችንም በጣም አዳማጭ ነበር። ላይክ አንዱን አመቱናም ነገር ጥሩ አዳምጥ ነበር ሙዚቃ። በዛም ምክንያት ክሬት ወደ ማድረጉ የተለያዩ ኢንተርቪዎችንም ምናምን ነገር እከታተል ስለነበረ የሙዚቀኞችን የፕሮዲዩሰሮችን ምናምን ነገር ሞር ወደዚህኛው ወደ መሞከሩ መጥቻለሁኝ ማለት ነው። and the message they hold behind their names ይላል። መጀመሪያ ትዝታን እንጀምር። ትዝታ የኢፒ ሙስሊም ነው። what kind of stories do they hold የሚለውን ነገር ስናነሳ አንድ ልስመውና ከዛ በኋላ እዛው ላይ ሪፍሌክት ባደርግላችሁ። ትዝታ የሚለው እንግዲህ ስለ ትዝታ ነው የሚያወራው። ስላለፈ የሆነ ሰው ስላሳለፈ የሆነ ፓስት የሆነ ነገር ስለዛ ነው የሚያነሳው። ትዝታ ጉስፓምፕስ እንደምናውቀው ነው። ሙዚቃ በምንሰማበት ሰዓት ወይም ነገር የደስታ ነገር ሲሰማን ሰውነታችን ላይ እንደዚህ ሽፍ የሚል ነገር የሚወጣው ያ ነው ጉስፓምፕስ። ዘ ኪድናፕድ ማሲንቆ ደግሞ አዲሱ የዌስተርን ካልቸር የታፈነውን ባህል ለማሳየት ነው ኪድናፕድ ማሲንቆ ያልኩት። ሌላኛው ወመዘክር ስሎፋይ ወመዘክር ላይብረሪ አብዛኛውን ጊዜ አዘወትር ነበር። በዛም ምክንያት ያው ሎፋይ ደግሞ የማጥኛ ስተዲ ሚውዚክ ነው። ስለዚህ ወመዘክር ስሎፋይ አንድ ላይ ኮምባይን አድርጌ ነው ያንን። the old good days ደግሞ by the way እዚህ ጋር ስያሜው ላይ ችግር አለበት። the good old days ነበር መሆን የነበረበት። ደግሞ ያለፉትን መልካም ቀናቶች it's simple ከስሙ የምንረዳው ነገር ነው። ሁለተኛው ደግሞ could you tell us about each tracks how they are made in the story they hold። መጀመሪያ ላይ የሆነ የተኛ ሰው ትዝታ ያለው ሰው የሆነ ትዝታ ያሳለፈ ሰው ሰገነት ላይ ተኝቷል ብላችሁ ታስቡ ትችላላችሁ። ኤስኤፍኤክስ ነገር አለ የሚገባ ይመጣል፣ እልፍ ነገር ይልበታል፣ እየተገላበጠ ነው፣ እልፍ ይልበታል፣ ይገላበጣል። ለሊት ተኝቶ ነው ብላችሁ ብዙ ነገር ይላልና ጸጥ ይላል። ከዛ ለትዝታው ሪስፖንድ ለማድረግ ሰውየው ብድግ አለ ማለት ይሄን በቃ ከዚህ በላይ መቋቋም አልችልም ምናምን ነገር ብሎ አሰበ። ያ ነው እንግዲህ ስቶሪ ላይ ሙዚቃውን እኔ በተረዳውበት መንገድ ተሰራው ማለት ብድግ አለ። ከዛ በኋላ ስናፕ አለች እዛ ጋር ትዝታ ይገባል ማለት ነው። ሜሎዲው እዛ ጋር ፍሎ ያደርጋል ማለት ነው። ሪስፖንሲቭ ሆነ ያንን ትዝታ ወደ ራሱ ለማምጣት ሪስፖንሲቭ ሆነ እንደን ቀጠለ። ከበረው ነገር አለው ከዛ በኋላ የሚገባ ወሎ አይነት ነገር የሚመስል ባይ ዘ ዌይ እዚች ጋር ያለችውን ፓርት ልክ እንደ ባህላዊ ድራማ ምናምን የምትሰሩ ሰዎች ሜቢ ኢን ቪዲዮ ካያችሁት እንደ ሳውንድ ትራክ ተጠቀሙት ፒስ ነው የሚያስባለው። ስትሪንጉ ለብቻ ይመጣል፣ ፌዙን ጠብቆ ትራንዚሽን ውስጥ ይገባል ማለት ነው። መጀመሪያ ላይ የነበረው ወሎ ነው፣ ከዛ በኋላ ስትሪንግ፣ ከዛ በኋላ ወደ ኦሮሚኛ ሞደርን ኢዲኤም ነገር ይመጣል፣ ከዛ በኋላ በኢዲኤሙ ያልቃል። ስቶሪ ላይኑ እንደዚህ አይነት ኢንስፓይሬሽን እንደዚህ አይነት የሆነ ሳውንድ ትራክ ነገር በየኔ ያሰብኩትኝ ካየነው ሁለት የተለያዩ የሙዚቃ ስልቶችን በአንድ ላይ ውህድ አድርገን እንደ ውህደት እንደ አንድነት እንደ ህብረት ልዩነት ላይ ሳይሆን ፍቅር ላይ መስራት ማጎልበት እንዳለብን ምንም ነገር እንደሚዋሃድ አይደለም ህዝብ የተለያየ ሙዚቃም ስልት እንደሚዋሃድ እናሳይበት እንችላለን። እዛ ጋር የተጠቀምኩት ትራዲሽናል የሙዚቃ ኢንስትሩመንቶች፣ እዚህ ጋር ደግሞ የተጠቀምኩት ኢዲኤሙ ላይ ሞደርን የሚባሉትን ሳውንዶች ነው የተጠቀምኩትኝ። ስለዚህ የድሮ ከሞደርን ጋር አንድ ላይ ኮምባይን በማድረግ ሃይፒ የሆነ ነገር ሊፈጥር ይችላል የሚለውንም ያንጸባርቃል ብዬ ተስፋ አድርጋለሁ። ሁለተኛው ትራክ ደግሞ ጉስፓምፕስ ነው። ሜቢ እያጸዳችሁ የነገር ስራ እየሰራችሁ ምናምን ልሰሙት የምትችሉት አይነት ሙዚቃ ተደርጎ ሊወሰድ ይችላል ማለት ነው። ሶስተኛው ደግሞ ኪድናፕድ ማሲንቆ ነው። የታፈነው ማሲንቆ ብላችሁ
ብላችሁ ልታስቡ ትችላላችሁ። በዌስተርን ካልቸር የታፈነ ማሲንቆ ይሄ ሙዚቃ ላይ የተጠቀሙት ስልት ድሪል ነው። አይ ዶንት ኖ በፊት የሆነ ያክል ታሪክ ሊኖረው ይችላል ሂስትሪ ላይ ድሪል አት ዘ ሞደርን ኤጅ በኒው ጄንዚ በጄንዚ ጄኔሬሽን ድሪል የሚባለው ሙዚቃ ልክ እንደ ሞደርን ካይንድ እየታየ ያለው። ስለዚህ በዛ ውስጥ ማሲንቆ ታፍና ለመተንፈስ እየጣረች እየዳኸች ነው ያለችዋ ማሲንቆዋ፣ ነገር ግን ዝም በይ እየተባለች ነው ያለችው እና ድሪል ሙዚቃ ነው የሰራሁት ከጓደኛዬ ጋር ከላንሰልን ጋር ነው። እዚህ ጋር ዲስክሪፕሽን ላይ ማስቀምጥላችኋለሁ የስፖቲፋይ ፕሌሊስቱን። እሱም ያንግ አርቲስት ነው፣ በእንግሊዝኛ ሙዚቃዎችን ይሰራል። ተገናኝተን ነበር ከሱ ጋር አሰማሁት የተወሰኑት ሙዚቃዎች ምናምን፣ በዛም ረገድ አወራን። በቀጠል ደግሞ ድራም ፓተርኑን አሳየኝ፣ የድሪል ድራም አሰራሩ ፓተርኑ ማለት እኔ ባይዞ ዴስክ መቀጠቀጠው ልጅ ነበርኩኝ ክላስ ውስጥ ምናምንና በመቀጥቀጥ ዙሪያ ምናምን ድሪሉን ላመጣው ይችላሉ። ነገር ግን ፓተርን ዋይዝ ሲመጣ ኤፍኤል ስቱዲዮ ላይ እሱ በጣም ጎበዝ ነው እና ምንም ነገር ቱቶሪያል ማየት አያስፈልገውም። ጠቅጠቅ አድርጎ ነው የሚሰራቸው እና ከእሱ ጋር አንድ ላይ ድሪል ፓተርን አሰራሩን አየሁኝ ማርኩኝ። በኋላ አሬንጅመንቱ ምናምን ነገር ሰራሁትኝ። ከዛ ቀጥታ ኤክስፖርት አደረኩት ማለት ነው። ሌላኛው እንግዲህ ወመዘክር ስሎፋይ ነው። አሁን ደግሞ ወደ ሳይመን ሰርቪዳ ነው የምወስዳችሁ። ባይ ዘ ወይ ሙዚክ ፕሮዲውሰር መሆን የምትፈልጉ ልጆች ያሁን አይደለሁኝም ፉሊ ነኝ ብዬ ራሴን ኮንሲደር አላደርግም እንደ ሚውዚክ ፕሮዲውሰር። ምክንያቱም አንድ ሙዚቃ አቀናባሪ የሚክሲንግ ችሎታ ያስፈልገዋል፣ ጸዴ የሆነ የአሬንጅመንት ችሎታ፣ ሳውንድ ሴሌክሽን፣ በጣም በቃ ፊገራቲቭ ሆኖ ነው በጣም ብዙ ነገሮችን መስራት ያለበት። እኔ ጀስት እንደ ሆቢ ነው እየሰራሁት ያለሁት። ሲቀጥልም ይሄ ኢፒ ለአድማጮች ይበቃል አይበቃም የሚለው ራሱ ያጠራጥራል። ምክንያቱም በአንድ ወር ውስጥ ምናምን ነገር ነው 4 ትራክ የሰራሁትኝ ጀስት እንደ ትራያል ነው፣ እንደ መጀመሪያ ስራ ፐርፌክሽኒዝምን ከመጠበቅ ይልቅ ስራውን ያወጣሁትኝ ማለት ነው እንጂ ማንም ሆኜ አይደለም። እዚህ ጋር ሚውዚክ ፕሮዲውሰሮች ምናምን ስል ግን ይሄን ዩቲዩበር ገብታችሁ ቼክ እንድታደርጉት ሪኮመንድ አደርጋችኋለሁ። ከዛ በመቀጠል ዘ ኦልድ ጉድ ዴይዝ ጋር ስንመጣ ደግሞ ከጓደኛዬ ጋር የሰራሁት ጓደኛዬ ከማቲው ፀሐይ ጋር ጓደኛዬ ማረል አብሮ አደጌ ነው። በጣም ወደ ጓደኛዬ ሙዚቃውን ሰምታችሁት ከሆነ እንደ ኢትዮ ጃዝ አይነት ቫይብ አለው። የተጠቀምነው ደግሞ ጓደኛዬ የተጠቀመው ጊታር ነው። ሊድ ጊታር ግን በሊድ ጊታርነቱ አይደለም እዛ ጋር የገባው እንደ ቦክስ ጊታር አይነት ግርፍ እና ይሄ እንዲህ የሆነ የድሮ ካይንድ ኦፍ ሳውንድ አላ እንዲህ ቪኒል ለሚባለው VINYL ይሄ ጥቁሩ የቡድሮ ሙዚቃ ማጫወቻ ምናምን ያሰለ እንደሱ አይነት ቫይብ አለው። በስልክም ስለሆነ ሪከርድ የተደረገው የሆነ ኮዚ የሆነ ቫይብ ነገር አለው። ካፌ ውስጥ ልከፍቱት የምትችሉት አይነት ማታ ላይ ስትሪት ወክ ምናምን እያደረጋችሁ ልታዳምጡት የምትችሉት አይነት የሙዚቃ አይነት ነው። ወይ ደግሞ ጧት ማለዳ ላይ ወፎች እየጮሁ አለ አይደለ፣ ብቻ ሶሊቲዩድ ጋር ይገናኛል ይሄ ሙዚቃ። ስቲል ኢትዮ ጃዝ ነው፣ ትዝታን ነው። ሳክስፎኑን ነበር ያስኩትኝ እኔ በኪቦርድ ላይ ማለት ነው። እሱ ደግሞ ጊታሩን እየገረፈ ነበረ። የሆነ ታይም ላይ በጣም የሚገርም ውህድ መጥቷል። ፉሊ ክሊን አጥንተን የሰራ ነው ሙዚቃ አይደለ፣ ራንደምሊ ብድግ አድርገን የሰራ ነውና በጣም ወንድሜ ነው፣ አብሮ አደጌ ነው፣ ወንድሜ ነው ማለት ነው። ስለዚህ ከሱ ጋር ያለኝን ፊውዥን እንደ ትዝታ እንደ አንድ ሚሞሪ ፊውዝ አድርጎ አስቀምጠነዋል። እንደ ማስታወሻ ሜሞራብል የሚሆን ማስታወሻ አድርገን አስቀምጠነዋል በሙዚቃ ብዬ ያስባሉ እና በጣም ደስ የሚል ጣዕም ያለው እንደውም ከአራቱ በፒሲ ከተሰሩት ሙዚቃዎች ያቺኛዋ ፐርፎርም ያደረግናት ላይቭ ፐርፎርም ያደረግነው አጋጣሚ የተቀዳች ነች፣ ግን በጣም ደስ የምትለኝ ትራክ እሷ ነች። በወጣበትም ሰዓት ልክ ያለው ለሙዚቀኞች ሪስፖንሲቭ ለሆኑ ሙዚቀኞች ለኤክሶደስ ጌታሁን ልኬለታለሁ፣ ለዳዊት ቸርነት በዚህ አጋጣሚ ሂዝ ቬሪ ሪስፖንሲቭ ፐርሰን እና አይዲያዎችን ስያሜዎቹን በተለይ የሰጧቸውን ስሞች ምናምን አይዲያዎቹን ተመችቶኛል ብሎኛል። ኤክሶደስም ቢሆን ጥሩ የሆነ ሪስፖንሲቭ የሆነ መልእክትን የሰጠኝ ዘውትር በኢትዮጵያ አንድ ሰዓት ላይ በበጊዜ አሽ ሚዲያ በቲክቶክ ፔጅ ላይ ዝማሬዎቹን እንዴት እንደጻፉ መመልከት የምፈልጉ ከሆነ ይህንን ፔጅ ፎሎ ማድረግ፣ ዩቲዩብ ፔጅ ደግሞ ሰብስክራይብ በማድረግ የሚለቀቁትን ወደፊት በጣም ጠቃሚ የሆኑ ቪዲዮዎች መመልከት ትችላላችሁ። ይህ ቪዲዮ ደግሞ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ሌላ ቪዲዮ እስከምንገናኝ ድረስ ይሳው